ሰላም ዩቲዩበሮች በዩቲዩብ ስንት ብር ያገኛሉ ብለው አስበው ያውቃሉ? 10,000 እይታን ካገኙ ስንት ብር ይመጣል? 1 ሚሊዮን እይታ ካገኙስ? መልሱ ብዙዎችን የሚያስደንቅ ነው። በዛሬው ቪዲዮ የዩቲዩብ ፓርትነርሺፕ ፕሮግራም ምን እንደሆነ፣ ለመግባት ምን እንደሚያስፈልግ እና ከሁሉም በላይ እውነተኛው ገቢ ምን ያህል እንደሆነ በዝርዝር እናያለን። እስከ መጨረሻ ይመልከቱ፣ ምክንያቱም በጣም አስፈላጊ የሆኑ ቁጥሮች ወደ መጨረሻ ስላሉ ነው። ዩቲዩብ ፓርትነርሺፕ ፕሮግራም ምንድን ነው? የዩቲዩብ ፓርትነርሺፕ ፕሮግራም ባጭሩ YPP እየተባለ የሚጠራው ዩቲዩብ ራሱ ለፈጣሪዎች የሚሰጠው ኦፊሻላዊ ገንዘብ የማግኛ ፕሮግራም ነው። ወደዚህ ፕሮግራም ከገቡ በኋላ ገንዘብ የሚያገኙባቸው በርካታ መንገዶች አሉ። አንደኛው የማስታወቂያ ገቢ ማለትም አድሰንስ፣ ይህ ዋነኛውና ብዙዎች የሚያውቁት የገቢ ምንጭ ነው። ሁለተኛ የቻናል አባልነት፣ ተመልካቾች በወር ተመዝግበው ልዩ ጥቅማ ጥቅሞችን በማግኘት ለእርስዎ ገንዘብ የሚከፍሉበት ነው። ሶስተኛው ሱፐር ቻት እና ሱፐር ታንክስ፣ በቀጥታ ስርጭት ወቅት ተመልካቾች ገንዘብ ልከው መልእክታቸው ጎላ ብሎ እንዲታይ የሚያደርጉበት ነው። አራተኛ የሸቀጣ ሸቀጦች መደርደሪያ፣ የራስዎን ምርት በቀጥታ ከቪዲዮ ስር ለመሸጥ የሚያስችል ነው። እና አምስተኛ ከዩቲዩብ ፕሪሚየም ተመዝጋቢዎች የሚገኝ የገቢ ድርሻ ነው። ለመግባት የሚያስፈልጉ መስፈርቶች፣ ወደ ዩቲዩብ ፓርትነርሺፕ ፕሮግራም ለመግባት ግን መስፈርቶችን ማሟላት ያስፈልጋል። እነዚህም 1000 ሰብስክራይበር ሊኖረውት ይገባል። ከዚያ በተጨማሪ ባለፉት 12 ወራት ውስጥ ቢያንስ 4000 ሰዓት የእይታ ሰዓት ማለት ነው ማምጣት አለቦት። ወይም ደግሞ ባለፉት 90 ቀናት ውስጥ 10 ሚሊዮን የሾርት እይታዎች ካሉት ያንን መስፈርት ማሟላት ይችላሉ። ከዚህ በተጨማሪ የይዘትዎ ከዩቲዩብ የይዘት ፖሊሲዎች ጋር መስማማት አለበት። ማለትም የቅጂ መብት ያልተጣሰ፣ ለሁሉም ተመልካች ተስማሚ የሆነ ይዘት መሆን አለበት እና በመጨረሻም ገንዘብ እንዲከፈልዎት አድሰንስ አካውንት ከቻናሉ ጋር ማገናኘት ግዴታ ነው። ያለ አድሰንስ ገንዘብ ማግኘት አይችሉም። ትክክለኛ ገቢው ስንት ነው? በዩቲዩብ ፓርትነርሺፕ ምን ያክል ገንዘብ ይሰራል? እና አሁን ወደ ዋናው ጥያቄ እንመጣለን። ትክክለኛ ገቢው ስንት ነው? ይህን ለመረዳት መጀመሪያ CPM የሚባለውን ቃል ማወቅ አለብን። CPM ማለት ኮስት ፐር ሚል ወይም በ1000 እይታ የሚከፈል ገንዘብ ማለት ነው። ስለዚህ አንድ ቻናል CPM ካለው ያ ማለት በ1000 እይታ ያንን ያህል ገንዘብ ያገኛል ማለት ነው። CPM በጣም ይለያያል። $0.5 ጀምሮ እስከ $10 እና ከዚያ በላይ ሊደርስ ይችላል። ይህ የሚወሰነው በርዕሱ፣ በተመልካች ሀገር እና በወቅቱ ነው። አሁን ወደ እውነተኛ ምሳሌዎች እንመልከት። አንድ ትንሽ ቻናል በወር 10,000 እይታ ካገኘ በአማካኝ ከ$20 እስከ $50 ገደማ ያገኛል። አንድ መካከለኛ ቻናል በወር 100,000 እይታን ካገኘ ከ200 እስከ $800 ገደማ ያገኛል። እና አንድ ትልቅ ቻናል በወር 1 ሚሊዮን እይታ ካገኘ ከ2,000 እስከ 8,000 ወይም ከዚያ በላይ ሊያገኝ ይችላል። እነዚህ ግን አማካኝ ግምቶች መሆናቸውን መረዳት አስፈላጊ ነው። ትክክለኛው ቁጥር ከቻናል ወደ ቻናል በእጅጉ ይለያያል። እናም ማንም ሰው ይህን ያህል እይታ ካገኙ ይህን ያህል ገንዘብ ያገኛሉ ብሎ በትክክል ሊተነብይ አይችልም። ሌላው ገቢን የሚወስኑ ነገሮች። ታዲያ ይህን ልዩነት የሚፈጥረው ምንድን ነው? ብዙ ነገሮች አሉ። የመጀመሪያው የተመልካች ሀገር። ከአሜሪካ፣ ካናዳ፣ እንግሊዝ እና አውስትራሊያ የሚመጡ እይታዎች ከፍ ያለ CPM አላቸው። ምክንያቱም እነዚህ ሀገራት ማስታወቂያ ሰጪዎች ብዙ ገንዘብ ስለሚከፍሉ ነው። ሁለተኛው የይዘት ርዕስ፣ ስለ ፋይናንስ፣ ቢዝነስ እና ቴክኖሎጂ የሚያወሩ ቻናሎች ከፍ ያለ ክፍያ ያገኛሉ። ስለ መዝናኛ ወይም አጠቃላይ ርዕስ የሚያወሩ ደግሞ ዝቅ ያለ ክፍያ ያገኛሉ። ሶስተኛው የቪዲዮ ርዝመት፣ ረዘም ያለ ቪዲዮ ተጨማሪ ማስታወቂያዎችን ማሳየት ስለሚችል ብዙውን ጊዜ የተሻለ ገቢ ያመጣል። አራተኛው ወቅት፣ በህዳር እና ታህሳስ ወራት በበዓላት ወቅት ኩባንያዎች ብዙ ገንዘብ ለማስታወቂያ ስለሚያወጡ CPM ከፍ ይላል። እና አምስተኛው አድ ብሎከር የሚጠቀሙ ተመልካቾች ቁጥር፣ እነዚህ ተመልካቾች ማስታወቂያ ስለማያዩ ከነሱ ገቢ አይገኝም። ሌላው ተጨማሪ የገቢ ምንጮች። አሁን አንድ በጣም አስፈላጊ ነጥብ ልንገራችሁ። ብዙ ስኬታማ ዩቲዩበሮች ከአድሰንስ የበለጠ ገንዘብ የሚያገኙት ከሌሎች ምንጮች ነው። ስፖንሰርሺፕ አንዱ ነው። ኩባንያዎች ምርታቸውን በቪዲዮዎች ውስጥ እንዲያስተዋውቁ ገንዘብ ይከፍሎታል። እናም ይህ ገቢ ብዙውን ጊዜ ከአድሰንስ የበለጠ ነው። አፊሊየት ማርኬቲንግ ሌላው ምንጭ ነው። የሌላ ሰው ምርት አጋርተው ከሽያጭ ድርሻ ያገኛሉ እና የራስዎን ምርት ወይም አገልግሎት መሸጥ፣ ልብስ፣ ኮርስ ወይም ኢቡክ ሊሆን ይችላል። ለዚህ ነው በአድሰንስ ብቻ መተማመን አደገኛ የሆነው። ስኬታማ ፈጣሪ ለመሆን ብዙ የገቢ ምንጮች ማዳበር ያስፈልጋል። እንግዲህ ጓደኞቼ ዛሬ የዩቲዩብ ፓርትነርሺፕ ፕሮግራም ምን እንደሆነ፣ ለመግባት ምን እንደሚያስፈልግ እና እውነተኛ ገቢ ምን ያህል እንደሆነ አይተናል። ገቢው በብዙ ነገሮች ላይ የተመሰረተ መሆኑን አስታውሱ።
ቋሚ ቁጥር የለም። የራስን ቻናል ለመጀመር እያሰቡ ከሆነ ወይም ተጨማሪ ጥያቄ ካሉት ከታች ኮሜንት ላይ ጻፉልኝ፣ በደስታ እመልሳለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ሰብስክራይብ ማድረግና ደውሉን መጫን አይርሱ። ለወደፊት ቪዲዮዎች ማስታወቂያ እንዲደርሱት። እናመሰግናለን። በሚቀጥለው ቪዲዮ እንገናኝ።